እናደርጋለን። ፎርቹን ፕሮቶኮል ላይ የሰራነውን ወይም ደግሞ ያገኘነውን ዴይሊ በየቀኑ የምናገኘው እንዴት ክሌም እናደርጋለን የሚለውን ነው የምናየው። መጀመሪያ ዋሌታችን ላይ ሴፓል ዋሌት ከሆነ የምንጠቀመው ሴፓል ዋሌት ላይ እንገባለን። ከዛ ኤክስፕሎረር የምትለዋን እንጫናለን። በመቀጠልም ዲ አፕ ላይ ፎርቹን ፕሮቶኮል ዶት ላይ የሚለውን ከተጫን በኋላ ባይናንስ ስማርት ቼን ወይም ደግሞ ከላይ ጎም ይላል እሱን እንጫናለን ማለት ነው። ቀጥታ ወደ አካውንታችን ያመራናል ማለት ነው። በዚህ አይነት መልኩ ኢንተር ፕሮቶኮል የሚል አለ፣ እሷን እንጫናለን። ያው አከፋፈቱ እንዳላችሁ ኔትወርክ ይወሰናል። ሳይን ቱ ኮንቲኒው ይላል፣ እንደዚህ ያመጣልናል። ከዛች ኮንፊርም የምትለዋን እንጫናለን። ከዛ ፒናችንን እናስገባለን ማለት ነው። ፒናችንን ካስገባን በኋላ ቀጥታ ወደ አካውንታችን ያመራናል ማለት ነው። አካውንታችን ላይ ልክ እንደገባን ከታች ነው የሚያሳየን ይልዲንግ ጀነሬሽን የሚለው አለ። ከዚህ ጋር ዳሽቦርድ አለ። እዚህ ጋር መጠቆሚያ ላይ እንደሚታየው ዳሽቦርድ ላይ እንጫናለን። ከዛ ወደ ታች ስንወርድ ይልዲንግ ጀነሬሽን የሚል አለ። እሱ ጋር ከዛ ያላችሁ ይመጣል። ለምሳሌ 100 ነው። ያው ለ3 ቀን ክሌም ስላልተደረገ ነው። ጠዋት ላይ ምናልባት ላታዩ ትችላላችሁ። ስለዚህ ይህ በአብዛኛው እኔ ያየሁት ያው ጠዋት አካባቢ እንደዚህ ግሪን ሬዲ ላይሆን ይችላል። ከሰዓት በኋላ ነው በእኛ እንደዚህ ሬዲ ይሆናል ማለት ነው። በዛ ጊዜ በፈለጋችሁ ጊዜ እችን ክሌም ነው የምትለዋን ትጫናላችሁ ማለት ነው። ክሌም ስታደርጉ ሰርቪስ ቻርጅ አለ። በየቀኑ እየገባችሁ ክሌም ማድረግ አይጠበቅባችሁ። በተመቻችሁ ጊዜ በ3 ቀንም በሳምንትም በ15 ቀንም በወርም ሊሆን ይችላል። በፈለጋችሁት ጊዜ እየገባችሁ ክሌም ታደርጋላችሁ ማለት ነው። እንደዚህ እየተጠራቀመ ይሄዳል ማለት ነው። ለዛሬ ያው ክሌም አደራረጉን ለማየት ስለሆነ እችን ክሌም የምትለዋን እጫናለሁ ማለት ነው። ክሌም ስታደርጉ ያው ጋዝ ፊ አለ። ጋዝ ፊዋ እዚህ ጋር እንደምታዩት ነው 0.021 ዶላር ናት። አዎ ሳንቲም ናት። በጣም ትንሽዬ ሳንቲም ናት። ስለዚህ አሁን ይሄ የሚጠቅመው ሰርቪስ የአገልግሎት ክፍያ ነው ማለት ነው። ግን እናንተ ክሌም ስታደርጉ በየቀኑ ይችን ከመክፈል አንዴ ጠርቀም ሲል ክሌም ብታደርጉ አሪፍ ነው። ከዛ ኮንፊርም የሚለውን እጫናለሁ። ከተጫንኩ በኋላ ፓስወርድ ነው የሚጠይቀው። ሁሌ ኮንፊርም ስታደርጉ ፓስወርድ ጠይቃችኋል። ስለዚህ እሱን ያው ታስገባላችሁ ማለት ነው። ያው ሳክሰስፉሊ ክሌም አድርገናል ማለት ነው። ሳክሰስፉሊ ክሌም አድርገናል። እንግዲህ ያው $3 ይላል ማለት ነው። ኢንካም $3 ያው ዛሬ ስለሆነ ክሌም ያደረግነው $3 ይላል ማለት ነው። ስለዚህ ያው ጥንቃቄ ማድረግ የሌለባችሁ ነገሮች አሉ። ጥንቃቄ ማድረግ ያለባችሁ ነገር አለ። ማድረግ የሌለባችሁ ለምሳሌ እዚህ ጋር ዋሌት ላይ ገብታችሁ በስህተት ይህን ቀዩን ከተጫናችሁት ያው ኮንትራታችሁን አቋረጣችሁ ማለት ነው። እሱን አታድርጉ። ምክንያቱም ብዙ ነው የሚቆርጥባቸው። ወደ 25% ነው የሚቆርጥ፣ ወደ 31% ወጪ ላድርግ ብትሉ። ስለዚህ እሷን ጥንቃቄ አድርጉ። ያው ቀይ የሆነ ነገር አትንኩ። አረንጓዴዋን ነው ቀደም ብለን እንዳየናት አረንጓዴዋን ብቻ ተጭነን እዚህ ጋር ያለችውን ክሌም እናደርጋለን ማለት ነው። ይህን ይመስላል። ሌሎች መረጃዎችን ደግሞ በቀጣይነት ሼር አደርጋችኋለሁ።